እሺ አቶ ስብሃቱ አትክልተኛ ነበሩ። አትክልት ማሳደግ ማዋብ ይወዱ ነበር። ወለጋ ሆኖ እንጃ ገበሬዎች የሚሰሩትን ነገር በልጅነቱ እንትን ይል ነበር መሰለኝና በልጅነቱ ኢንትረስት ነበረው የአትክልት ማድረግ ነገር። ከዛ ደግሞ ሰዓሊ ነው፣ ጎበዝ ሰዓሊ ነበር። ይህ እንደሚባለው ዛፍ ምናምን እንደዚህ ነገር ይስል ነበር። ሰውም ይችላል። ቁጭ ብሎ ሰው እያወራው ሰውየውን ሳል ያደርገው እና ጎበዝ ሰዓሊ ነበር። ታለንትድ ነው። ተሰጥቶ ነበራቸው። ዴቨሎፕ አላደረገውም እና በኋላ እዛ ብሔረ ጽጌ የሚባል ቦታ መጨረሻ ላይ 8 ልጆች ከወለደ በኋላ ባለቤቱ ወይዘሮ አለሚቱ ትባላለች። አለሚቱ ሀብተ ማርያም የልጆቹ እናት። ስምንቱንም አብረው አሳድገው ምን ብለው ነው። ግን ወይዘሮ አለሚቱ አማራና አፋር ነው የሚወለዱት? ይፋቴ ናት። ይፋቴ ወሎ መንዜ። ግን በእናታቸው ነው አፋር? በእናቷም በአባቷም አማራ ናቸው። አፋር አላቸው። አፋር ናቸው ያበዛቸው ነው ያላለ ልጇን የአፋር ስም ነው የሰጠችው። አውሲ የአውሲ ዘር ናቸው እኮ። የእናቴ አባት ትበል የእናቴ አያት የታወቁ የአፋር ባላባት አውሲ። እኔም ነግራኝ ነበር በ99 እና የወይዘሮ በለጠ ውጭ ሀገር ሄደው ተምረው ነበር። በለጠች ደግሞ ሄዳለች ውጭ ሀገር። ግን ምን መሰለህ ከአባቴ በፊት ሌላ ባል ነበራት። ማን የሚባሉ? ዳኜ ሻለቃ ዳኜ ወዳጆ የሚባሉ። ዳኜ ወዳጆ በጣሊያን ጊዜ ዘመቻ ታውጆ ዘመቻ ሄዶ ሞቱ። ቆንጆ ነበረች አሉ። እኔ አላውቃትም። ወዳጆ አሊ ናቸው ወይስ ሌላ ወዳጆ? ዳኜ ወዳጆ የሌላ ሰው ልጅ ናቸው። ማን ናቸው? ወይዘሮ አየለች የሚባሉ እህት ነበሯቸው። ወደ 3ኛ ፖሊስ ጣቢያ ጋር የሚኖሩ ሲያዩኝ ሁሉ ያነክሱ ነበር ሴትዮዋ። ግን እነሱ ልጅ አይደለሁም። ትዝታ ቶሎ ነው የሞቱት። የት ሀገር ነው የተማሩት ወይዘሮ በለጡ? ተገመናን ትምህርት ቤት። ከዛ ውጭ ሴት እንግሊዝ ሀገር ነው ወይስ? እንግሊዝ ሀገር የሄደችው ከሸዋ መኳንንቶች የሆኑ ሰዎች ይዘዋት ሄደው ነው። ለመተርጎም ነው ለጉብኝት ነው? አይሬድ ነው ለምን እንደሄደች አላውቅም። በስንተኛ ዓመት ነው የሞቱት? የስንት ዓመት ልጅ ያሉት? ከአባቴ ጋር የተጋባችው የቆየችው 5 ዓመት ነው መሰለኝ አብረው። ከዛ በፊት ነው እንግዲህ የሄደችው። ስለዚህ ቢያንስ ከ90 ዓመት በፊት ብትኖር አሁን አይደለም የሄዱት ወደ እንግሊዝ ሀገር የሄዱት ከ90 ዓመት በፊት ነው። አሁን ሰው 87 ገብቷል አይደለ? እናንተን ከመወለዳችሁ በፊት ከ5 ዓመት በፊት ነው የሄዱት። ስለዚህ ከ90 ዓመት በፊት ነው። ያኔ አላገባችም እኮ ስትሄድ ከእነሱ ጋር። መንክርስ ሞቶ ነበር። በዛ ሞቶ ነበር። ስለዚህ 92 ዓመት ወይም 91 ያደርጋል ማለት ነው። መንክር ከሞተ 93 ዓመት እኮ ነው አይደል? አዎ። ሌላ በምንድን ነው ወይዘሮ በለጡ የሚታወሱት? በመልካቸው፣ በፀጉራቸው ስታይሏ አፍሮ ነው። የኦሮሞ አለባበስ ነው የምትለብሰው። ነጠላዋ ሁሉ ኦሮሞ ነው የምትመስለው። ወለጋ ስለተወለደች ነው። እኔ አላውቅም። ያን ጊዜ ወይ አለባበሳቸው እንደዛ ነበር መሰለኝ። ወይም ወለጋ ስላደጉም ሊሆን ይችላል። ሰው አላደገችም። 8 ዓመት ምናምን። ቆንጆ ነበረ። ሰው ያስቸግራት ነበር። ለትዳር ትፈለግ ነበር። ከሰውየው በኋላ ዋናው የመጀመሪያ ባሏ ከሞቱ በኋላ እና አባባም ቤተሰብ ሁሉ ፈቅዶለት አይደለም ያገባት። እናቷ እማማባ አንድ ነው እምነታቸው። ሁለቱም የፕሮቴስታንት ቸርች ሰዎች ናቸው። ፈቀዱለት። በቃ ያገባት። የሚገርም ነው።
ሌሎቹ ኦርቶዶክሶች ናቸው በሙሉ። እነማን? እህቶቿ፣ ወንድሞቿ ሁሉ በኦርቶዶክስ ህይወት ነው ያለፉት። እነ አቶ ስብሃቱ ምናምን ሁሉ በሙሉ ኦርቶዶክሶች ናቸው። እሷ ብቻ የእኛ እናት ብቻ ናት ፕሮቴስታንት የነበረች። ኦኬ። በምንድን ነው ምክንያቱ? ያው አባቷ ነው ያጠመቋት። ያው መንፈሳቸው የወንጌል መልእክተኛ ናቸው ሰውየው። እሷ በዛን ሰዓት ስትጠመቅ እንደገና ደግሞ አቶ ሀጎስን ስታገኝ ባሏ ሲሆኑ በቃ በመካነ ኢየሱስ በኩል ነው የቀረችው። ጸና፣ በዛ ጸና። ደግሞ መምህር ገብረ ኢየሱስ በ1925 ማለት አሁን ሞተኛ ዓመታቸው ነው። ሞተ ዓመት ሆነዋል ካለፉ። 1925 ነው የሞቱት በፈረንጅ። መቃብራቸው እኮ እዛ ወለጋ አለ። እዛ ነው ያለው። በደንብ የተሰራ እስካሁን አለ። እንዲህ ሚሊየን የምትባለውን ጋዜጠኛ ታውቃታለህ? መጀመሪያ ሲመረቅ ነው ምንድን ነው አንድ ነገር ሲሆን ሄዳ ነበረ እና ለምን አልጋበሽኝም ብያት እንሄዳለን እየተባባልን ይሄ ነገር መጣ ተብሎ በቅርቡ ነው የተሰራው። በቅርቡ ነው። ስዊድኖችም እዛ ሞተው የተቀበሩ አሉ። በጣም የተጠበቀ ቦታ ቆንጆ ነው ስትል ነበር። ፎቶግራፍ አንስታ ይሁን አይሆንም አላውቅም። የአኖሲሞስ አይቻለሁ። ብዙ ሰዎች እዛ ሄዶ ይነሳሉ። አኖሲሞስ እንደዛም ተነስቶ ሊሆን ይችላል። ሌላ መምህር ገብረ ኢየሱስ በምን ይታወቃሉ? በምንድን ነው እናንተ የምታስታውሳቸው? ልጆች ከመውለድ ባህሪያቸው፣ ጠባያቸው አይደለም በወሬ የምትሰሙት? አባባ ደግ ሰው ነበሩ። ብዙ ኦሮሞችን አጥምቀዋል። ብዙዎቹ ክርስትና የያዙ ነበሩ እና ተወዳጅ ነበሩ ይላሉ። እና አፈንጉስ ሀጎስ ናቸው። አፈንጉስ ሀጎስ ነው እንደዛ የሚሉ ኦሮሞቹ ናቸው የሚነግሩ። እና እሳቸው ያጠመቋቸው እናታቸውን ያጠመቋት ልጅ እኛ ቤተክርስቲያን ትሬዠረር ናት። ገንዘብ ክፍል ትሰራለች። መና ትባላለች። የእሷን አያት ክርስትና ያነሱ አባባ ገብረ ኢየሱስ እና እማማዋ ናቸው። እና ይመጡ ነበር ሴትዮዋ ወደ እኛ ቤት ሊጠይቁ ምናምን። እኔ በዛ ነው ሞር ኦሮሞቹን ያወቅኳቸው። ከኔ ከትግሮቹ ይበልጥ ኦሮሞና አማራ አውቃለሁ። እኔ ኤርትራውያንም በብዛት ያውቃል እንዴ? ኤርትራውያንም በጥቂቱ አውቃለሁ፣ በብዛት አይደለም። ግን በብዛት የማውቀው እውነቱን ልንገርህ የአዲስ አበባ ሰዎች አማራውን ምናምኑን ጉራጌውን ሁሉንም እኛ ዘሩን አናውቅም። ያኔ አሁን ነው ወሬው ሲወጣ የምንሰማው እንጂ በቃ ሁሉ አጎታችን ሁሉ የኛ ምግብ ሲበላ ሮጠህ ትበላለህ። የአንዱ ቤተሰብ ያመጡትን ምግብ ትምህርት ቤት ውስጥ አዳሪ ሆኜ እና ምንድነው አንልም። አንድ ጊዜ የእስላሞች ልጆች ምግብ በላን ሰርቀን አዳሪዎች። ከዛ እንክት አድርገን በላንባቸው። በኋላ አለቀሱ፣ ልጆቹ አለቀሱ እያሉ እና እኛ እኮ እስላም ነን፣ የእስላም ምግብ ነው የበላችሁት እኛለን አለቅስ። ስሜት አልሰጠንም። የተገመነን ነው ተገመነን ነው የተማርኩት። መቼ ነው የገቡት? ለእግረ መንገዳችን በስንት ዓመታቸው? ከዜሮ ክላስ እስከ 8ኛ ተምሬያለሁ። ግን መቼ እንደገባሁ አላውቅም። ለምሳሌ አሁን 87 እድሜ 7 years old መሰለኝ አታታኝ። እንግዲህ 34 ተወልጄ 7 ዓመት ጨምርበት እዛ ላይ 41 34 በኢትዮጵያ ነው። በ40 ዓመተ ምህረት ምናምን የመነን ነበርኩ መሰለኝ። ያኔ ፈረንጅ ነበር ዳይሬክተሩ፣ ሚስተር ግሩቨር ይባላል። አልረሳሁትም። እንግሊዝ ነው ሚስተር ግሩቨር። ከዛ ወይዘሮ ስንዱ መጡ። ስንዱ ተረከቡት። በ48 ነው የመጡት ወይዘሮ ስንዱ። ምንም ትዝ አይለኝም አመቱ። እሳቸው መጡ። እሳቸው ለረጅም ጊዜ ያዙት። ደግሞ የእናቴ ጓደኛ ነበሩ፣ የትምህርት ቤት ጓደኛ። ወይዘሮ ስንዱ ተየመነን ተማሪዎች ሆነው
የመጀመሪያዎቹ ተማሪዎች ናቸው እነሱ። ወይዘሮ በለጡ ወይስ ወይዘሮ በለጡና ወይዘሮ ስንዱ ገብሩ አንድ ላይ ነበሩ አንድ ትምህርት ቤት? እና ከዳይሬክተር ከሆኑ በኋላ ያ ሁሉ ትዝ ይላቸዋል መሰለኝ። የእነሱ ቤተሰብ በጣም ይወዱኝ ነበር። በጣም ጀንበር የምትባል ታውቃለህ? እነሱ ዶክተር ጀንበር፣ እሷ በጣም ጓደኛ የነበረች እና ወደ ትምህርት ጨርስ ወደ ቤት ስንሄድ እነሱ ቤት ተገመነን አጠገብ ነበር። እኔ ደግሞ ደጃችሁ ቤት ሰፈር ነበር የምመጣው ከልጆች ጋር። አትለቀኝም፣ ታስቀረኛለች። ቤት ምግብ ይቀርብልናል፣ አይኔ ይፍሰስ አይኔ ይፍሰስ እያሉ ነበር የሚያበሉኝ። እበላለሁ፣ እኔ አራበኝም ምን አላለኝም፣ ግን በቃ ፍቅራቸውን የሚገልጹበት እንትን ነበረ ማለት ነው። እንደዛ ይሰማኛል። ጎበዝ ሰው ነበሩ። ወይዘሮ ደስታ ገብሩ ደግሞ የሚባሉት ከእናቴ ጋር በጣም ጓደኛ ነበሩ። እኔ አላውቅም። የከንቲባ ገብሩ ልጅ ናቸው። የጀነራል ከበደ ገብሬ ባለቤት ነበሩ እና እሳቸው ደግሞ አፍሮ ስለነበረች ጠጉሯን እሳቸው ነበሩ የሚቀመቅሙላት ትምህርት ቤት ውስጥ። እንዲህ አይነት ወሬ ሰምቻለሁ እንጂ ሌላ የለኝም። የእርሶ ሌላ ቀን እንመለስበታለን። ለእግረ መንገዴ ነው። አሁን ስለ መምህር ገብረ ኢየሱስ ተስፋይ ትውልድ ሀገራቸው የት ነው? የት ነው የተወለዱት? ይሓ ወይስ እንትጮ? ይሓ የአባታቸው ሀገር ነው። እንትጮ የእናታቸው ሀገር? እንትጮ አልተወለዱም። የእናታቸው ሀገር የወይዘሮ የመምህር ገብረ ኢየሱስ የመምህር ገብረ ኢየሱስ አይደለም። እሳቸው ይሓ ናቸው። እናታቸው እንትጮ አይደሉም? እስኪ ያጣሩ። ኤርትራውያኖች መሰሉኝ። ሮማን ሀጎስ እትዬ ሮማን የምትባል ነበረች። ባለቤቷ ህሮይ ረዳ ይባላሉ። የአባባ ገብረ ኢየሱስ ዘመድ ናት። ኃይሌ መከታ የት ነው ያገሩ? ኃይሌ መከታ ይሄ እንትን ያለው ቤንዚን ማደያ የነበረው ጊዮርጊስ ጋር አሁን አርጅቷል። 102 ነው 103 ዓመቱ ነው። አላወቃቸውም። ኃይሌ መከታ እንጃ ካየኋቸው ላውቃቸው እችላለሁ፣ ግን አታያቸውም። ግን በወሬ አትሰማም ስማቸውማ። መምህር ገብረ ኢየሱስ እናሳቸው በትውልድ በጣም የቅርብ ስጋ ዝምድና ያላቸው ናቸው። እንደውም ያክስት ልጅ እንዲህ ነገር ናቸውና ግን የነብርሃንዬ ዘር አቶ ገብረ ኢየሱስ የወንጌል መልእክተኛ ሆነው ሲወጡ አስገለሏቸው። እነኛ ኦርቶዶክሶች ናቸው፣ አሁንም ኦርቶዶክሶች ናቸው እነሱ። በኋላ ላይ ግን ቆጭቷቸው ኃይሌ መከታ እዚህ እኔ ቤት ይመጡ ነበረ። ለምን ደግሞ የሚመጡት? ብርሃንዬና ማማሳራ እዚህ ነበሩ። ቤተክርስቲያን እሑድ እሑድ ከመጡ ወክ አድርገው እዚህ ቤት ይመጣሉ እና ቁርስ በልተው ወደ ቤታቸው አደርሳቸው ነበረ እና ቅርበታቸውን ያኔን ያወቁት። ያው እነኚህ በቃ ጸረ ማርያሞች የሆኑ ጊዜ እንደዛ ነው የሚባለው። ግን አይደሉም። ገባኝ። ኦርቶዶክሶች ናቸው እስከ መጨረሻ ድረስ። አባታቸውም ያጠመቁበት ቤተክርስቲያን ሚካኤል ነው መሰለኝ የሚባለው። ቤተክርስቲያኑን ዩዝ አረጉ ለጥምቀት እንጂ መንፈሳቸው የወንጌል መንፈስ ነው የነበራቸው። ሰውየው ያምናሉ በፕሮቴስታንት እምነት። ስለዚህ ስለ መምህር ገብረ ኢየሱስ ህዝቡ ማወቅ ያለበት ሌላ የረሳነው ነገር፣ የሚወዱት ምግብ፣ ሌላ ነገር የሰሙትን ለምሳሌ ምንም ሰምቼ አላውቅም። መቼ እድል አገኙ? በ42 ዓመታቸው ነው 48 ዓመታቸው። ያው ከልጆቻቸው አድርሰው ሲመለሱ ነው እኮ ኒሞኒያ የገደላቸው መምህር ገብረ ኢየሱስ። አድርሰው እዚህ ማማን ከልጆቻቸው ጋር ከ10 ልጅ ጋር ትተው እሳቸው ወደ ወለጋ ሄዱ እና እዛ እንደደረሱ ነው ኒሞኒያ ይዟቸው የሞቱት። ደግሞ ሀዘንተኛ ፊት ነው ያላቸው። ፎቶግራፋቸውን አይተው ዝን ያለ ፊት ነው ፊታቸው። ለምን እንደሆነ አላውቅም። እናንተ አሁን አዲሱ ትውልዱ የልጅ ልጅ በምን ይታወሳሉ? ለምሳሌ አለቃ ተወልደ መድህን ገብሩ። አለቃ ተወልደ መድህን በደንብ ነው ማለት እሱ እንቀጥልበታለን። እሱማ ረጅም ጊዜ ነው። አሁን ወደ
ጳውሎስ ምናምን እንመለሳለንና አመሰግናለሁ።